ቅንነት ወስዳችሁ እንደምትረዱኝ ተስፋ አደርጋለሁ። ዲያቆናት 3 ነገሮችን እናድርግ። አንደኛ እንማር፣ እንወቅ። ጊዜው ሰፊ ነው። በሚዲያ መማር እንችላለን፣ ከመጽሐፍት መማር እንችላለን፣ አጠገባችን ካሉ ሊቃውንት መማር እንችላለን። ራሳችንን እናሻሽል፣ እንማር። ሁለተኛ ስራ እንስራ። ከቅዳሴው ጎን ለጎን ስራ እንስራ። ተኝቶ መዋል ማደር፣ ቲክቶክ ሲጎረጉሩ መዋል ማደር፣ ወሬ ሲያወሩ መዋል ማደር አያዋጣም። ስለዚህ ስራ እንስራ። ሶስተኛ ንጽህናችንን እንጠብቅ። ንጽህናችንን እንጠብቅ። ዲያቆን ንጹህ ነው፣ ንጹህ። ስለዚህ ራሳችንን እንወቅና ክህነታችን ያለውን ክብር እንወቅ፣ እንረዳና አንልከስከስ። ንጹህ ሆነን በንጽህና እግዚአብሔርን እናገልግለው። ከቅንነት ወስዳችሁ እንደምትረዱኝ ተስፋ አደርጋለሁ። ካልሆነ ግን ስክሮል አድርጋችሁ እለፉት። ከሰማችሁኝ ግን ትጠቀሙበታላችሁ። አመሰግናለሁ።